በአንድ ሰው $5 ይከፍላል ብዬ የሰራሁት ቪዲዮ ላይ አብዛኞቻችሁ አይከፍልም ወይም ደግሞ አይሰራም ያላችሁ ነበር። ነገር ግን ዌብሳይቱ የተረጋገጠና የሚከፍል ዌብሳይት ነው ብዬ አስቀድሜ ነግሬያችሁ ነበረ። ስክሪን ላይ እንደምትመለከቱት የ10 ደቂቃ ሙሉ ማብራሪያ ቪዲዮ ሰርቼላችኋለሁ። የታርጋችሁ እንደምትመዘገቡ የታርጋችሁ ገብታችሁ መስራት እንደምትችሉ ቪዲዮ ላይ ሙሉ በሙሉ አሳይቻለሁ። እንዲሁም ደግሞ አንዳንድ ጥያቄዎች ጠይቃችሁ ነበር፣ ለነሱ ጥያቄዎቻችሁ መልስ ሰጣችኋለሁ ማለት ነው። እንግዲህ አብዛኞቻችሁ ጠይቃችሁኝ እንዴት ሰው እናገኛለን ምናምን ብላችሁኝ ነበረ። ግዴታ ሰው ማግኘት አይጠበቅባችሁም። በቤተሰባችሁ ወይም ደግሞ በጓደኞቻችሁ ስልክ መግባት ትችላላችሁ። ለምሳሌ በፋዘር በማዘር እንዲሁም ደግሞ ሌሎችም ሰዎች ካሉ በቤት ውስጥ በአንድ ሰው $5 ይከፍላችኋል ማለት ቢያንስ አምስት ሰው ብታመጡ $25 ትሰራላችሁ ማለት ነው። $25 ማለት ደግሞ በዚህ ሰዓት እንገያችሁ $25 እንግዲህ በ187 ብር ብናባዛው እንደምትመለከቱት 4600 ብር ነው ማለት ነው። 5 ሰው ከቤተሰባችሁ አመጣችሁ 4600 ብር መስራት ከቻላችሁ ሌሎችም ጓደኞች ካላችሁ እንደዚሁ ያስገብታችሁ እንደምንም $50 ሰርታችሁ የትንሽ ጊዜ ወጪያችሁን መሸፈን የምትችሉበት ምርጥ የሆነ ስራ ነው። ስራው እንደሚከፍልና ብዙ ሪሰርች አድርጌ እንዳመጣሁላችሁ ነግሬያችኋለሁ። እንዲሁም ደግሞ የተከፈላችሁን ብር ቀጥታ በደብ አማካኝነት ወደ የምትፈልጉት ባንክ ማስላክ ትችላላችሁ ማለት ነው። እንዲሁም ደግሞ ቬሪፊኬሽን ለመጨረስ ዲፖዚት ሳይሆን ቬሪፊኬሽን ለመጨረስ ምንም አይነት ኢንቨስትመንት የሌለው ስራ ነው። እንደነገርኳችሁ ስራው ኢንቨስትመንት የሚባል ነገር የለውም። ነገር ግን ቬሪፋይ ለመሆን ወይም ደግሞ ሰው መሆናችሁን ለማረጋገጥ $20 አስገብታችሁ ወዲያውኑ ታውጡትና ወደ አካውንታችሁ የሚመለስ ምንም ከናንተ የማይቆረጥ ነገር ግን እዛ ላይ ተሳታፊ መሆናችሁን ለማረጋገጥ ያ $20 ያስፈልጋችኋል። ዶላሩ ደግሞ ማግኘት ካልቻላችሁ እኔን በዚህ ዩዘርኔም ቴሌግራም ላይ ማናገር ትችላላችሁ። እንዲሁም ደግሞ ቻናል ላይ ከገባችሁ በኋላ የኔ ዩዘርኔም አለ፣ በዛ አናግሩኝ። እኔ ዶላሩን የምታገኙበት መንገድ አመቻችላችኋለሁ ማለት ነው። ገብታችሁ ሙሉ ቪዲዮውን አይታችሁ መጀመራችሁ እንዳረሱ። እንደምትመለከቱት አንድ ሰው ገብቶ $5 ሰጥቶኛል። እዚህ ጋራ በአንድ ሰው $5 ያልኳችሁ ውሸት አይደለም ማለት ነው። ስለዚህ ያ ሰው ግን ቬሪፋይ ሲሆን ነው ማለት ነው ለእናንተ ተከፋይ የምትሆኑት። ያ ሰው ዝም ብሎ መግባት ብቻ አይደለም፣ ቬሪፋይ ሲሆን ነው ማለት ነው ለእናንተ ገንዘባችሁን የሚቆጥርላችሁ። ገብታችሁ ሊንካችሁን ወስዳችሁ መጀመራችሁን ደረሱ። ቪዲዮ ከዚህ በፊት የነበረው ቪዲዮ ላይ ነው ያለላችሁ። እዚህ ጋር ስክሪኑ ላይ አስቀምጥላችኋለሁ ተምኔሉ። ያን ተምኔል አግኝታችሁ ገብታችሁ ቪዲዮን ተመልክታችሁ መጀመር ትችላላችሁ። ማንኛውም ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ፣ መልስላችኋለሁ።